እግዚአብሔር ነው ብላችሁ ጠብቁ። በግ እንደው በግ ካንተ አንስም። በግ ታውቃለህ? በግ እንደ በግ በሄድክበት ትጎትታለህ። ያለ ሴት መኖር ማትችል ሰው ብትኖር አብርሃም የምትባል ሰው ነክ። በጣም 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 የምትገርም ሰው። ገና 3 ቀን ሳይሆንክ ከመለያየትክ እንደ 4 ቀንም 3 ቀንም ሳይሆንክ የሆነ በቃ እንዴት ነው ግን ውስጥ ደስ የሚልክ? እንዴት ነው ልጅህን ሳታይ ሁሉ ነገር ተረባብሾብህ እንዴት ነው ግን ደስተኛ የምትሆነው? ሰላም ሰላም ውድ ተመልካቾቻችን፣ እንግዲህ በዛሬው ዕለት ሁላችንም ባየነው ቪዲዮ የአብርሃም ጅልነትን አይተናል። ብቻ አብርሃም ራሱን የወሰነው ውሳኔ ብቻ አይደለም፣ ሩታም የወሰነችው ውሳኔ ነበረ። ያው ብቻ ስለሱ ጉዳይ በደንብ የምናወራበት ጉዳይ ይሆናል። ለቤታችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ላለው። እንደምታዩት ነገሮች በጣም ውስብስብ እየሆኑ ነው። በጣም በአብርሽም ተናደዋል። እነ ሮቤልም እንደዚሁም ጋሽዬም እንዲሁም ወንድሙም ከዚህ በኋላ አድርገውና ወንድም አይደለክም ሲለው ነበር። እንዲሁም ሩታም ወደ ውጭ ሀገር የሚሄዷ ነገር ታውቋል። ምክንያቱም አብርሽ በአሁኑ ሰዓት ባደረገባት ሁኔታ እሷ ለመሄድም ትፈልጋለች። ያው ቤተሰቦቿም እየከለከሏት ይገኛሉ። እንዲሁም ብቻ ከራሷ ጋር ለመነጋገር የጥሞና ጊዜ እንደሚያስፈልጋትና የሆነ ነገሮችንም እንደምታስተካከል በተለይ ባለችበት ሁኔታዎች ላይ ጉዳዮችም ጠበቅ ብላ መታለች ማለት ነው። እንግዲህ ያው እንዳያችኋት ነው።